ሰላም እንዴት ናችሁ? ባህራን ነኝ። ዛሬ ስለ ኮንክሪት አሞላል እናያለን። ኮንክሪት ከመሞላቱ በፊት በደንብ ጽድት ማለት አለበት። በምታዩት መልኩ መታጠብ አለበት። ደስት ምንም አይነት ደስት መኖር የለበትም። እሱን ካረግን በኋላ ቀጥታ ወደ ኮንክሪት እንገባለን። ኮንክሪት በምታዩት መልኩ እየሞላን ያለ ነው። እሱን እየሞላን ከላይ በሪጋና በትራውሊንግ ማሽን እየቆረጠን እንመጣለን። ትራውሊንግ ማሽን እንግዲህ ለሁለት ነገር ነው የሚጠቅመን። አንደኛ ፍላት የሆነ ሰርፌስ እንዲኖረው ያደርጋል። ሁለተኛ ደግሞ በደንብ ኮንክሪቱ ላይ ኮምፓክሽን ይኖረዋል። የምንሞላው ኮንክሪት ላይ ምንም አይነት ሳግርጌት እንዳይኖር ያደርጋል፣ ከቫይብሬት በተጨማሪ ማለት ነው። እሱን እያደረግን በምታዩት መልኩ እያሸን እንመጣለን። በትራውሊንግ ማሽን እንግዲህ ያው ብዙ አይነት ወጪ ይቀንስልናል። መሬታችን ሌቭል እንዲሆን ያደርጋል። ተጨማሪ ስክሪድ እንዳንሰራ ያደርገናል። በምታዩት መልኩ ቆንጆ የኮንክሪቱን የራሱን ቴክስቸር ሰርፌስ ይዞ እንዲወጣ ያደርጋል። ይህ የምታዩት ሰርፌስ በዚህ መልኩ ተጠናቀቀ ማለት ነው። የዛሬ ኮንክሪት አሞላላችን ይሄን ይመስላል። ሌሎች ስራዎች እንዲመጡላችሁ ከፈለጋችሁ ፎሎ፣ ላይክ፣ ሼር አድርጉን። እናመሰግናለን።